እስመሎሙኒ ምህርወሙ እስመሎሙኒ አንዟቸው ወጥቷልና እንዲህ አለ። አንድም በንስሐ ለሰው የሚያዝኑ የሚራሩ ቀሳውስት ንዑዳን ክቡራን ናቸው። እስመሎሙኒ ምህርወሙ እነሱንም ፍቱርቱ ሥላሴ ይቅር ይሏቸዋል። ምነው እስካሁን ባለው ይምህርወሙ አላለ፣ ከእንግዲህ ወዲህ ይምህርወሙ አይል፣ ከዚህ ሲደርስ ይምህርወሙ አለ ቢሉ በሊህ የሁሉን መናገር ነው። ብፁዓን ንጹሐነ ልብ ብፁዓን ንጹሐነ ልብ ከቂም ከበቀል ልቡናቸውን ንጹሕ ያደረጉ ሰዎች ንዑዳን ክቡራን ናቸው። አንድም በንስሐ ሰውነታቸውን ንጹሕ ያደረጉ ሰዎች ንዑዳን ክቡራን ናቸው። አንድም በንስሐ ሰው ንጹሕ የሚያደርጉ ቀሳውስት ንዑዳን ክቡራን ናቸው። እስመ እሙንቱ ይርአይዎ ለእግዚአብሔር እስመ እሙንቱ ይርአይዎ ለእግዚአብሔር እነሱም እግዚአብሔርን ያዩታልና። እስመ በአንጽሖ መንፈስ ርኢዎ ነቢያት ወተናገሩ ገጸ በገጽ እንዲህ። ምነው ከአሁን በፊት ይርአይዎ አላለ፣ ከእንግዲህ ወዲህ ይርአይዎ አይል፣ ከዚህ ሲደርስ ለምን ይርአይዎ አለ ቢሉ በሊህ የሁሉን መናገር ነው። ብፁዓን ገባርያነ ሰላም እለ ይገብሩ ሰላመ ይላል። ሰውን ከሰው የሚያስታርቁ ባለጸጎች ንዑዳን ክቡራን ናቸው። ሰው እንጂ መስረቁ መቀማቱ የሚበላው ቢያጣ ነው ብለው ገንዘብ እየሰጡ ሰውን ከእግዚአብሔር ጋር የሚያስታርቁ ሰዎች ንዑዳን ክቡራን ናቸው። አንድም ሰውን ከሰው የሚያስታርቁ ሰዎች ንዑዳን ክቡራን ናቸው። እንደ መልከጼዴቅ እንደ ሊቀ ሀገር። የመልከጼዴቅ በጳውሎስ ታውቋል ብሎ ይተውታል። ሊቀ ሀገር 3 ልጆች ነበሩት። እኒያን በዚህ ዋሉ እያለ በቅሎውን አስጭኖ የተጣላ ሰው ወዴት ያለ እያለ ቁልቁለቱን ወርዶ አቀበቱን ወጥቶ ሲያስታርቅ ይውል ነበር። አንድም ሰውን በንስሐ ከእግዚአብሔር ጋር የሚያስታርቁ ቀሳውስት ንዑዳን ክቡራን ናቸው። እስመ እሙንቱ ወልደ እግዚአብሔር ይሰመዩ እነሱም የእግዚአብሔር ልጆች ይባላሉና ሀተታ እንዳለፈው። ብፁዓን ለይሰደዱ በእንተ ጽድቅ ስለ መንግሥተ ሰማያት ብለው አገር ጥለው የሚሰደዱ ንዑዳን ክቡራን ናቸው። አንድም በመማር በማስተማር በምናኔ በንስሐ አገር ጥለው የሚሰደዱ ሰዎች ንዑዳን ክቡራን ናቸው። እስመ ሎሙ ይእቲ መንግሥተ ሰማያት መንግሥተ ሰማያት የእነሱ ናትና መጀመሪያ ተናግሯት ነበረና አሁን በ8ኛው ውስጥ ለውስጥ ሲናገራት መጥቶ በ8ኛው ገለጻት። ባረቦኑ ለአዳም እንደተሰጠች ያጠይቃል። በ8ኛው መግለጹ በ8ኛው ሺህ ለሁሉም ሰው እንድትሰጥ ያጠይቃልና። ብፁዓን አንትሙ ወይሰድዱክሙ ወይዘነጉክሙ ወይነቡ ኩሎ እኩይ ላዕሌክሙ ከመ እንዘይሄሱ በእንቲአየ። በእኔ ስም ስላመናችሁ፣ በእኔ ስም ስለተጠመቃችሁ፣ በእኔ ስም ስላስተማራችሁ አብዳን ዝንጉዓን ጅጉያን ቢሏችሁ ንዑዳን ክቡራን ናችሁ። ተፈስሑ ወታሰዩ እስመ ብዙ ውስቴትክሙ በሰማያት በመንግሥተ ሰማያት ተድላ ደስታችሁ ብዙ ነውና ክብራችሁ ብዙ ነውና ፈጽሞ ደስ ይበላችሁ። አንድም ተፈስሑ ወታሰዩ ፈጽሞ ደስ ይበላል። በእኔ ስም አብዳን ዝንጉዓን ጅጉያን ቢሏችሁ ዋጋችሁ ብዙ ነውና ደስ ይበላችሁ። እስመ ከመዝ ሰደድዎሙ ለነቢያት እምቅድሜክሙ ከእናንተ አስቀድመው የነበሩ ነቢያትንም እንዲህ አገር አስጥለው አሰድደዋቸዋልና ተፈስሑ ወታሰዩ ላለው። አንድም አብነት ብንቀበልስ መከራ ብንቀበልስ ማን አብነት ይሆነናል ትሉኝ እንደሆነ ከእናንተ አስቀድመው የነበሩ ነቢያትን አገር አስጥለው አሰድደዋቸዋልና እነሱ አብነት ይሆኗችሁ። አንትሙ ውእቱ ፄው ለምድር የሰው አብነቱ እናንት ናችሁ። ዘምድረ ለብሰ እንዲል ወመሰ ፄው ለስካ በምንት እንከ ይቄስምዎ ጨው ቢያልጥ በምንትኑን ከይቄስምዎ በምን ያጣፍርንጁን ሽንኩርቱን በምን ያጣፍጡታል። አልቦኬ እንከ ዘይበቁ ዘይንበለ ዘይገድፍዎ አፍአ አልቦኬን ከዘይበቁ ዘይንበለ ዘይገድፍዎ አፋ ለአፍርንጁ ለሽንኩርቱ የሚረባው የሚጠቅመው የለም። አንድም ለራሱ የሚረባው የሚጠቀመው የለም።
ጉልቻ ቢያደርጉት ይፈነዳል፣ ራስ ቢያደርጉት ራስ ይመልጣል፣ ከካብ ላይ ቢያደርጉት ካብ ይንዳል፣ ከተክል ቢያደርጉት ተክል ያደርቃል ብለው ዘእንበለ ዘይገድፍዎ አፋ በአፋ ጥለውት ወይ ከይድዎ ሰብ በይገሪሆሙ ሰዎች በእግራቸው ይረገጡታል እንጂ የሚረባው የሚጠቅመው የለም። አንድም አንትሙ ውእቱ ፄው ለምድር የሰው አብነቱ እናንት ናችሁ። ወመሰ ፄው ለስኻ እናንተ አብነት ካልሆናችሁ በምንት እንከ ይቄስምዎ በምንትኑን ከይቄስምዎ ምእመናን ምን ስራ ማንን አይተው እናንተ አብነት ካልሆናችኋቸው ምእመናን ማንን አይተው ስራ ይሰራሉ? አልቦኬ እንከ ዘይበቁ ለምእመናን የምትረቡት የምትጠቅሙት የለም። አንድም ዘትትበቁ ይላል ለራሳችሁ የምትረቡት የምትጠቀሙት የለም። ዘእንበለ ዘይገድፍዎ አፍአ ወይ ከይድዎ ሰብ በእገሪሆሙ ፍቱቱ ሥላሴ ነፍሳችሁ ከስጋችሁ ለይተው በሲኦል ጥለዋችሁ አጋንንት በእግራቸው ይጠቀጥቋቸዋል እንጂ ምነው አጋንንትን ሰው አላቸው ቢሉ በማደሪያቸው አንድም በቁሙ ይጠቀጥቋቸዋል። ቅዱስ ጊዮርጊስ እንዳስነሳው ፍቁራ አስነስቶ ወዴት ነበርክ ቢለው በሲኦል ከክርስቲያኑ ሊቀ ጳጳስ ላይ ከራሱ ላይ ተቀምጨበት ነበር ብሎታል። አንትሙ ውእቱ ብርሃኑ ለዓለም አብነትነታቸው በብዙ ወገን ነውና ባማረ ነገር ይመስላችኋል። የሰው እውቀቱ እናንት ናችሁ። ኢትክል ተከብቶ ሀገር እንተ ታንጸት መልዕልተ ደብር ከተራራ ላይ የተሰራች መንደር ልትመሰወር አይቻላትም። ወጃቱ ማኅቶተ ከመ ያኑርዋ ታሕተ ከፈር እንቅብ ቅርጫት ሊደፉባት መብራትን አያበሯትም። አላ ያነብርዋ ዲበ ተቋማ ከመቅረዟ ላይ ያኖሯታል እንጂ ያኖሯት ዘንድ ነው እንጂ። ወታበርህ ለኩሎሙ እለ ውስተ ቤት በቤት ውስጥ ላሉት ሁሉ ታበራለች ታበራ ዘንድ ነው እንጂ። ከማሁኬ ይብራህ ብርሃንክሙ በቅድመ ሰብ እንደዚሁም ሁሉ ስራችሁ በሰው ፊት የተገለጸ ይሁን። ከመ ይርአዩ ምግባሪክሙ ሰናየ ወይሰብሕዎ ለአቡክሙ ዘበሰማያት በጎ ምእመናን በጎ ስራችሁን አይተው ሰማያዊ አባታችሁን ያመሰግኑት ዘንድ እንዲህ ያለ የትሩፋት አበጋዝ ያስነሳልን ብለው ምን ነው አሁን በሚመጣው ጸልይ በህቡ ይላል። ከዚህ እንዲህ አለ ለምንድነው አይጣላም ቢሉ አይጣላም። ከተራራ ላይ የተሰራች መንደር ልሰወር ብትል መሰወር እንዳይቻላት ግድ የተራራው ከፍታ እንዲገልጻት ከመቅረዝ ላይም ያለች ፋና ልሰወር ብትል መሰወር እንዳይቻላት ግድ የመቅረዙ ከፍታ እንዲገልጻት እናንተም አብዝታችሁ ብትሰሩት ይገልጻችኋል ሲል ነው። አንድም አብነት የሚሆኑበትን ተገልጾ አብነት የማይሆኑበትን ተሰውሮ መስራት ይገባል ሲል እንዲህ አለ። አንድም ደብር ተቋም አንድ ወገን፣ ሀገር ማይቶት አንድ ወገን። ደብር ተቋም አንድም ደብር ተቋም ስጋ፣ ሀገር ማይቶት አእምሮ ጠባይ። በስጋ ላይ ያለ አእምሮ ጠባይ ተሰውሮ ሊቀር አይደለም፣ ስራውን ሰርቶ እውቀቱን ሊገልጽ ነው እንጂ። አንድም ደብር ተቋም ስጋ፣ ሀገር ማይቶት ነፍስ። ከስጋ ጋር የተዋሃደች ነፍስ ስራዋን ሰርታ እውቀቷን ልትገልጽ ነው እንጂ ተሰውራ ልትቀር አይደለም። አንድም ደብር ተቋም ስጋ፣ ሀገር ማይቶት መለኮት። ከስጋ ጋር የተዋሃደ መለኮት ስራውን ሰርቶ አምላክነቱን ሊገልጽ ነው እንጂ ተሰውሮ ሊቀር አይደለም። አንድም ደብር ተቋም ኦሪት፣ ሀገር ማይቶት ወንጌል። በኦሪት ላይ የተሰራች ወንጌል ተሰውራ ልትቀር አይደለም፣ በጉባኤ ተገልጻ ልትነገር ነው እንጂ። አንድም ደብር ተቋም ኤጲስቆጶሱ፣ ሀገር ማይቶት ደብር ተቋም ማህበሩ። ሀገር ማይቶት ኤጲስቆጶሱ በማህበሩ ላይ የተሾመው ኤጲስቆጶስ አዳራሽ ገብቶ ልፊ ተከቶ ተከልከሉ ሊል አይደለም፣ ጉባኤ አስፍቶ
ጉባኤ አድርጎ ህዝቡ ሰብስቦ ጉባኤ አድርጎ ተገልጾ ሊያስተምር ነው እንጂ አንድም ደብር ተቋም ንጉሱ ሀገር ማይቶት ሰራዊቱ በሰራዊቱ ላይ የነገሰው ንጉስ ጠጅ አዘንብሎ ፍሪዳ አሳርዶ ፎክሩ ጨፍሩ ሊል አይደለም። ከፍ ካለ ቦታ ላይ ሆኖ አወያተ ግፏንን ጽርሐ ነዳያንን ሊሰማ ነው እንጂ ይህ ጉባኤ ነው። ይቆየን። የነገ ማንሻ